በእናንተ በጎችና በእኛ ተኩላዎች መሃል ያለው ትልቁ ጠላታችን ይሄ ውሻ ነው። እኛን ከእናንተ ለማራቅ ይፈልጋል። ስማ፣ ምንድነው የምታወራው? እኔ ከእናንተ ጥቃት እነሱን እየተከላከልኩኝ ነው። አያችሁ አይደል? ስሙኝ፣ እኛ ከእናንተ ጋር ጓደኛ መሆን እንፈልጋለን፣ መጫወት እንፈልጋለን፣ ግን እሱ እየለያየን ያለው። በእውነቱ እኛ ከእናንተ ጋር ጓደኛ መሆን እንፈልጋለን። በጭራሽ እንዳታምኗቸው፣ እያታለሏችሁ ነው። ዝም በል። ጭራሽ እኛን እየጠበቀን አይደለም። ከጥበቃ ወተን ከሌሎች እንስሳት ጋር ጓደኛ መሆን እንፈልጋለን። እኔ እየጠበቅኳችሁ እንጂ እየተቆጣጠርኳችሁ አይደለም። እኛ በጭራሽ አንተን ጥበቃ አንፈልግም። በራሳችን መኖር እንችላለን። እናም ውሻውንም ትተውት ይሄዳሉ። ተኩላዎችም ይህንን አጋጣሚ ተጠቅመው ሁሉንም በጎች በምሽት ይበላቸዋል። እያወራሁ ያለሁት ስለ እንስሳት ታሪክ አይደለም ይመስለናል። እናትና አባት በልጅ ላይ ከልክ ያለፈ ቁጥጥር ያደርጋሉ። እውነታው ግን በአካባቢያችን ውስጥ ካሉት ተኩላዎች እኛን እየጠበቁን ነው። እንዴት ነው የሚያደርጋችሁ እያለ በክዳ ጭመቅ ሰውየው ፈረንጅ መሆኑን አትርሳሽ። ጌታን ጠብቃ። እኔ እኮ የሚሰማኝ አጣሁ እንጂ ሲጀመር በልጅነታችን በዘመርናቸው መዝሙሮች ምክንያት የደረሰብኝን ትራውማና የአእምሮ ችግር ሪፈንድ የምፈልግ ሰው ነኝ። ግን ለማን አካል አቤት ይባላል? ወዴት ነው የሚካሄደው ነው እንዴ? እኛ ዘመርን ነው እንደሚባለው? መተትና ድግምት አልን ነው እንጂ የሚባለው እንዴ? ስሙልኝ አዲስ አስተማሪ ከጃፓን የመጣ ማስመሪያውን ትቶ በቦክስ የሚማታ ሬስሊንግ። አሜሪካ ግቢ ወድቄ ስነሳ አካላቴ ሁሉ ወርቅ ይዞታል። የምን ወርቅ? ይኸው መጣን። የለም ብስኩት አደባባይ ሁለት ዛፎች አሉ። እነሱን የነካ ልብ ይሰውራሉ። ሰውረው ገደል ይከታሉ። ከገደል አውጥተው ለጅብ ይሰጣል። ኦረር የአልማዝ ቦርሳ ትልቅ ነው፣ ሲበረብሩት ባዶ ነው። እካክ ችግር ማኒፌስቴሽኑ ራሱ የማይሞላ ነገር ደሞ አለ። እራምሳለ እረዊ ኧረ እንዴት ነሽ ኧረው ብዛቱ አለው በመከራ እንባዬን ሳነባ። ለምን ታነቢያለሽ አገዳ እየበላሽ? አገዳም የለኝ ምስኪን ደሃ ነኝ። ምስኪን ደሃ ሆነሽ ምን በልተሽ ታድሪያለሽ? ባገኝ በልቼ ባጣም ተደፍቼ ለልጅ አለ ደግሞ አለ ጨቡዴ ዳንዴ ሰኞ ተወለደ ማክሰኞ ተጠመቀ እሮብ አገባ ሐሙስ ታመመ አርብ ባሰበት ቅዳሜ ሞተ ተከበረ። የጨቡዴ ዳንዴ መጨረሻው የሆነ እግዚኦ ከአተት የፈጠነ ህይወት። አሁን እኔ ቴራፒው ማን ነው የሚከፍልልኝ? እኔ እከፍልሻለሁ ብቻ አንቺ የርቀትም ቢሆን ቅጠሪኝ እንጂ ችግር የለብኝም። ግን ፎሪል ቀል ነው። የምሯን እኮ ነው። የምር እናውራ ከተባለ የምሯን ነው። ስማ የልጅነት እስኪ የሆነ እንትን ንገረኝማ። ወረር የሆኑ እንትኖች። አዎ አባይ የሚለው እንዴት ነበር? አባይ ይዟት ሄደ ምናምን ነገር የሆነ ዘፈን ነበረ ራሱ። እንካ ሰላምታ በመንታ በጫት ምን አለ በጫት አባት መርቅኑ እናት የላጫት አምጣት ሚስት ልጥልጥል የልጥልጥልሽ አንድ ነገር አውቃለሁ። የኢትዮጵያ ፕሬዝዳንት አብይ አህመድ አሜሪካ ሄዶ የአሜሪካን ቢያስተዳድር ምን ቱማች ከባይደን የበለጠ ማስተዳደር ይችላል ብዬ አምናለሁ። ባይደን በዚህ ሰዓት ኢትዮጵያ ውስጥ ቢመጣ ማነኝ አጨብጫቢ ለመጣው ለሄደው አጨበጭባለሁ ገና ለሚመጣው ተዘጋጅቻለሁ። እንደዚህ ሰላም የሚል ዘመድ የላችሁ? እስኪዩትና ኮመንት አብረን እናነባለን። እንደነ አባት እንደነ ሰላም ነህ እንደነ አለን። አይዞ ግባ ዳቦ ፈልገህ ነው? ብላ ግዛና ብላ። ቴብል ቴኒስ የሆነ ሰላምታ ጧ ተቅማጥ የሆነ ሰላምታ የወሎዬ ምርቃት መስሎኝ አሚን ልል ነበር። አበዳሪና ተበዳሪ ሲገናኙ